ሰበር ዜና የኢትዮጵያ አየር መንገድ ግሩፕ በ2018 በጀት ዓመት የመጀመሪያ 6 ወራት $4.4 ቢሊዮን ገቢ ማግኘቱን አስታውቋል። የግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የ6 ወራት የስራ አፈጻጸሙን አስመልክቶ በዛሬው ዕለት መግለጫ ሰጥተዋል። ዋና ስራ አስፈጻሚው አየር መንገዱ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ የገቢ እድገት አስመዝግቧል ነው ያሉ። በቢሾፍቱ የሚገነባው ግዙፍ የአውሮፕላን ማረፊያ ወይም ደግሞ ሜጋ ኤርፖርት የመጀመሪያ ምዕራፍ ግንባታ መጀመሩን ገልጸዋል። ባለፉት 6 ወራት ከሐምሌ 1 እስከ ታህሳስ 30 10.64 ሚሊዮን መንገደኞች የተጓጓዙ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11 በመቶ ጭማሪ ያለው ተብሏል። በጭነት በረራ ወይም ደግሞ ካርጎ በኩልም 451,000 ቶን ጭነት ማጓጓዝ መቻሉን አክለው ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዝርዝርም እንዲህ ብለዋል። አየር መንገዱ የአውሮፕላን ቁጥሩን ለማሳደግ ባደረገው ጥረት 7 አዳዲስ አውሮፕላኖችን ወደ ስራ ያስገባ ሲሆን በአሁኑ ወቅት የአየር መንገዱ አጠቃላይ የአውሮፕላን ብዛት 147 ደርሷል ብለዋል። ከዚህ በተጨማሪ አጋር አየር መንገዶች አስካይ፣ ማላዊ ኤንድ ዚምባብዌ የሚጠበቁባቸውን 23 አውሮፕላኖች ጨምሮ የአየር መንገዱ አጠቃላይ የአውሮፕላን ብዛት 170 ደርሷል። በሀገር ውስጥ በረራም የአቢአዲ ኤርፖርት ግንባታ ተጠናቆ በረራ በመጀመሩ አጠቃላይ የሀገር ውስጥ መዳረሻዎች ቁጥር 23 መድረሱን ጠቅሰዋል። በቢሾፍቱ የሚገነባው አዲሱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የመጀመሪያ ምዕራፍ የመሬት ማደላደል ስራ ጥር 10 ቀን እንደተጀመረ ገልጸዋል። በሚቀጥለው ዓመት ታህሳስ ወር ደግሞ እንደሚጠናቀቅም አክለው አብራርተዋል። ለተርሚናል ግንባታው 35 ዓለም አቀፍ ኩባንያዎች ፍላጎት አሳይተዋል። የአየር መንገዱ አዲሱ ዋና መስሪያ ቤት ግንባታ ደግሞ 84 በመቶ እንደደረሰ ነው የተናገሩት። 4 የሀገር ውስጥ ኤርፖርቶች በቀጣዮቹ ጥቂት ወራት ተጠናቀው ለአገልግሎት ይበቃሉም ብለዋል። ክቡራን ቤተሰቦች እስካሁን እናንተ ጋር የነበርኩኝ እኔ ስምሮ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዲስና ታማኝ መረጃ ስንገናኝ ደህና ቆዩ።